ዳኒም ሆነ ማንም አንድ ሰው ሩታ ጋር መጥቶ የምትሄድበትን ነገር አደናቅፋለሁ የሆነ ነገር አደርጋለሁ ቢል በሽመል እግራችሁን ሰብሬ ነው ማስቀምጣችሁ። እያንዳንዳችሁ ከዚህ በፊት የነበረውን ነገር ካሜራ አጥፍቼ ማን እንደመታሁኝ ማን ስርዓታችሁን እንዳስያዝኩኝ ታውቃላችሁ። ያን ነገር ሳልደግም በፊት ስርዓታችሁን ያዙ። በጣም አስቸግሮናል ዳኒ፣ ይሄን ነገር አድርግ በሉኝ፣ እኔ ማደርገውን አደርጋለሁ። እዩ ምንም ነገር እናንተ ተቀይራችሁባት ወደፊት ማየት አልፈልግም። ሩታ ወደ ፈለገችበት መሄድ ትችላለች። ማንም ሰው ሊያስቆማት አይችልም። ማንም ሰው ወደ ፈለገችበት፣ ከፈለገች አውሮፓ፣ ከፈለገች ፋሚሊ ጋር ከፈለገች መሄድ ትችላለች። እየተሰበሰባችሁ እየመጣችሁ ልጅቷን ከምትሄድበት ነገር አታደናቅፏት። በቃ ልጇን ለማሳደግ ከዚህ የተሻለ ቦታ ማገኛለሁ እዛ መኖር እፈልጋለሁ ብላ ካለች መብቷ ነው። የፈለገችበት መሄድ ትችላለች። የፈለገችበት ማንም ይከለክላት። አሁንም ቢሆን ከህይወቴ ውጡልኝ አለች እኮ። ከህይወቴ ውጡልኝ፣ እኔም የራሴን ህይወት ልምራ፣ እናንተም የራሳችሁን ህይወት ምሩ። ግን እኔ ምኖርለት አንድ ልጄ ስለሆነ ልጄን ተውልኝና እናንተ እንደፈለጋችሁ መሆን ትችላላችሁ። ባርቁበት፣ እንደፈለጋችሁ ማለት ነው። ቤቱንም ከፈለጋችሁ ውሰዱት። እየኖርኩበት ያለው ግን ከልጄ ብዙ ሳክሪፋይ፣ ብዙ ስቃይ፣ ብዙ ነገር የከፈልኩበት ነው። እሱን ማጣት አልፈልግም ነው ያለችው ሩታ። የሚገባችሁ ከሆነ 150 ጊዜ ነግሬያችኋለሁ። ይሁንባችሁ፣ በቃ ተውላት። የሩታን ቤት ገንጥለህ የገባኸው ወንድ አለመኖሩን አውቃ ነው። ከዚህ በላይ ምንም ማንም ሰው መጎዳት፣ ማንም ሰው የሆነ ነገር መድረስ የለበትም ብዬም ተናግሬያለሁኝ። አሁንም እደግምላችኋለሁ፣ ማንም ሰው መጎዳት የለበትም። እስኪ ከተቻላችሁ አቅም ባንዷም እስኪ ስለ ፍቅር ስበኩ። ሰላም ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። ፈጣሪ ይመስገን ደህና ነኝ። እዩ ነኝ። በሁለተኛው ቻናል ላይ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰባችንን ብትቀላቀሉ በጣም ደስ ይለኛል። እና ቤተሰቦች ዛሬ የመጣንበት ዋነኛ ምክንያት አለ። ከዳኒ ጋር ከዚህ በፊት ያለንን ግንኙነት ታውቃላችሁ። ከዳኒ ጋር ያለንን ቀረቤታ ታውቃላችሁ ብዬ አስባለሁ። ያው ብዙ ቀረቤታ ነበረን። ከጊዜ ወደ ጊዜ ግን በሩታ አማካኝነት እና እሱ በሚያሳየው ቢሄቪየር፣ ከኔም ቢሄቪየር ከሱም ቢሄቪየር ነገራቶች አልገጣጠም ስላሉ ሁለታችንም ወደ መለያየት፣ ከዛ በተጨማሪ ወደ መጨቃጨቅ፣ ወደ መረባበሽ ምናምን ላይ ደርሰናል ማለት ነው። ዛሬ ግን የሆነ ሆኖ አንድ እሱ ላይ ሊደርስ የሚችል ወይ ደግሞ እሱ ላይ አንድ ሊፈጠር ያለ ነገር ስላለ ስለዛ ነገርና እሱ እያደረገ ስላለው ስለሚያስጠላው ነገር ልነግራችሁ ነው የመጣሁት ቤተሰቦች። ዳኒ ከዚህ በፊት ከሩታ ጎን ቆሞ ብዙ ነገሮችን ሲከራከር፣ ብዙ ነገሮችን አለውልሽ ከጎንሽ እህቴ ብሎ ሲል ተመልክተነው እናውቃለን። ከዚህ በፊትም እኔና እሱ ሆነ ከኤፍሬምም ጋር ከሌሎች ሰዎች ጋርም ስንጋጭ አይታችሁ ታውቃላችሁ ብዬ አስባለሁ። አሁን ግን ምናልባትም ሁሉም ሰው ሩታ ላይ ስለዞረባት፣ ሁሉም ሰው ለሩታ ጀርባውን ስለሰጠ አመሰግናለሁ ሜሪዬ። ነገ ከነገ ወዲያ ሀሳብሽን ቀይረሽ አንቺም እንደ ዳኒ ለሩታ ጀርባሽንና እንዲሁም ፊትሽን ካልነሳሻት መልካም ነገር እያደረግሽ ነው ያለሽው። አሁንም ቢሆን ከጎኗ ማንም የለም በሚባል ሰዓት የሚገኝ ወዳጅ ማለት በጣም ትልቅ ነገር ነውና ከጎኗ ሆነሽ ብዙ ነገር ስለምታደርጊ ከልብ አመሰግናለሁ። ከእህቴ አጠገብ ስላለሽ አንድ ነገር ላስጠነቅቅህ ነው የመጣሁት ዛሬ ዳኒ። በነገራችን ላይ ዳኒ ብዙ ጸብ፣ ብዙ ሁካታ፣ ብዙ ግርግር እንደምትወድ አውቃለሁ። በጣም ጸበኛም ሰው እንደሆንክ አውቃለሁ። ከፈስ የተጣላ ሰው እንደሆንክ አውቃለሁ። በምንም በትንሹም በትልቁም ከሰው ጋር እንደምትደባደብ አውቃለሁ። ያ ነገር ግን አሁን ላይ ይበቃል። ያ ማለት ሩታ ላይ ከዚህ በኋላ ሰው የላትም ብለህ አምቧጓሮ ሆይታ የሆነ ነገር አደርጋለሁ ብትል ከሌላ ሰው ጋር ለምትጣላው ዳኒ ከኔ ጋር ነው የምትጋጨው። ከኔ ጋር በጣም የሚያስጠላ ግጭት ውስጥ እንገባለን። የፈለገ ጓደኝነታችን የፈለገ ነገር ሊሆን ይችላል። በዚህ ልክ ደግሞ ደፍረህ ቤቷን ገብተህ እንደዚህ እንድትሆን አልፈቅድም ብለህ ልጅሽን ይዘሽ መሄድ አትችይም፣ የሆነ ነገር ማድረግ አትችይም ብለህ እንደዚህ አምቧጓሮ እስከፈጠርክ ድረስ ደግሞ እኔ ደግሞ ወደ ኋላ ዝም የምልህ ነገር አይደለም። ከዚህ በፊት ከአብርሃም ጀርባ አለን የሚሉ እነዛ ምንድነው የሚባሉት ጋርድ ናቸው፣ ምንድነው አጋፋሪ ነው የሚባለው ኦር ዋቴቨር ኢት ኢዝ እና አለን ወሳለን ያራዳ ልጅ እና ዋቴቨር ኢት ኢዝ ምንም ይሁኑ ምንም ብቻ ግን እነሱ አሁን ነገሮችን ተረተው ከአብርሃም ጀርባ ያሉ ጀሌዎች ነገሩን ተረተው በዚህ ልክ
እኔ ምንም ነገር በቃ ቢፈጠር ከዚህ በኋላ ሩታ ልናገር አልችልም ብለው ባሉበት ሰዓት ዳኒ ግን በዚህ ልክ እየተሳደበና የሆነ ነገር ከየትሽም ወዴትም ሄዳችም ወዴትም መግባት አትችይም ምንድነው እያደረግሻለሽው ምናምን ብሎ በዚህ ልክ ሲሳደብ መመልከት ኦ ማይ ጋድ ቤተሰብ ኦ ማይ ጋድ የሚያስብል ነገር ነው። ለመሰላችሁ አትጠብቁትም እንደዚህ አይነት ነገር ሩታን የሚያከብር ሩታን በጣም ከዚህ በፊት የሚደግፍ የሚያበረታታ ከጎንሽ አለውሽ የሚል ሰው በዚህ ልክ ሲከዳ ማየት በጣም ያማል። ብዙ ነገር አውርተናል ከዳኒ ጋር ብዙ ነገሮች ተነጋግረናል። ብዙ ነገሮች ኢቭን ኢፍ ሩታን ከሀገር አስወጥተን የራሷን ህይወት እንድትኖር የራሷን ነገር እንድታመቻች የራሷን ነገር ትልቅ የሚሆን ቢዝነስ በቃ ባለው ነገር ተጣጥረን የሆነ ነገሮች እንድናመቻችው ያወራን ሰዎች ነን። ዛሬ ግን እሷ ላይ ተገልብጦ በዚህ ልክ ሲሆን ማየት ደግሞ አም ሶሪ ዳኒ ነገ ከነገ ወዲያ ተመልሰህ መተህ ይቅርታ ሩታዬ እንደዚህ አጥፍቼብሻለሁ እንደዚህ አድርጌሻለሁ ብለህ እንደምትል አውቃለሁኝ። ግን አሁንም ቢሆን ሰው አለ አሁንም ቢሆን ቮይሱን አስገባላችኋለሁ እዚች ጋር ቤተሰቦች በጣም አስቸግሮናል ዳኒ ይሄን ነገር አድርግ በሉኝ እኔ ማደርገውን አደርጋለሁ። እዩ ምንም ነገር እናንተ ተቀይራችሁባት ወደፊት ማየት አልፈልግም። በርቱ። ስልክ አታነሳልኝ ብዙ ጊዜ ስደውል እደውልልሃለሁ ያለውን ነገር እናወራለን። ሩታ ላይ እንደሚያደርሱት ደባ እንደሚያደርሱት ተንኮል እንደሚያረጉት ነገር አይደለሁም። ያንን ነገር ማድረግ አልፈልግም እንድታረጉትም አልፈልግም። እኔ በመናገረው መልኩ እነግረዋለሁ በሚገባው መልኩ ይገባዋል ብዬ ስላሰብኩኝ ነው። እናንተም ቤተሰቦች ሄዳችሁ ኮሜንቱ ላይም ምኑም ነገር ላይም ሄዳችሁ ጻፉለት። ተረጋጋ ተመለስ ወደ ቀልብ እያረክ ያለው ነገር ትክክል አይደለም። አታቃጥር በሉት። አታቃጥር ዳኒን ሊያጠፉ የሚፈልጉ ሰዎች እንዳላችሁ በዚህ አጋጣሚ እንድታውቁ ነው ይሄንንም ቪዲዮ ይዤ የመጣሁት። ዳኒን ሊያጠፉ የሚፈልጉ ዳኒን የሆነ ነገር ሊያደርጉ እንደሚፈልጉ ይሄው ቮይሱን ቅድም ሰምታችሁታል ብዬ አስባለሁ። እሱን የሆነ ጉድ ሊያደርጉ የሚፈልጉ ሰዎች አሉ። ዛትስ ዋይ ከትናንትና ጀምሮ በጣም እየተንቀለቀለብኝ ነው። በጣም አለው እያለ ነው። በጣም ብዙ ጉዶችን በጣም ብዙ ነገሮችን አወጣለሁ እያለ ነው። ምንም ጉድ ኖሮ አይደለም፣ ምንም ነገር ሊፈጠር ችሎ አይደለም። ግን ከአደጋ እንድትመለስ ነው። ከአደጋ ገብቷቸዋል። እኔ ከዚህ በፊትም ተናግሬያለሁ። በእንደዚህ አይነት መልኩ ማንም ሰው መጎዳት የለበትም። ማንም ሰው የሆነ አደጋ ውስጥ መግባት የለበትም። ከዚህ በላይ ምንም ማንም ሰው መጎዳት ማንም ሰው የሆነ ነገር መድረስ የለበትም ብዬም ተናግሬያለሁኝ። አሁንም እደግምላችኋለሁ። ማንም ሰው መጎዳት የለበትም። እስኪ ከተቻላችሁ አቅም ባንዷም እስኪ ስለ ፍቅር ስበኩን፣ ስለ መዋደድ፣ ስለ መተሳሰብ፣ ስለ አንድ ሴትና አንድ ወንድ ስላላቸው ግንኙነት፣ ስላላቸው ፍቅር፣ ስላላቸው የወደፊት ህልም ምናምን እስኪ ንገሩን። ልክ አሁን አሚሩ እንደውም በጣም እኔ አፕሪሺየት አድርጌዋለሁ። አሚሩን በጣም ስለ ፍቅር እየሰበከን ነው፣ ስለ መተሳሰብ፣ ስለ ደግነት በቃ ምንም የሆነ አንዳንድ ነገሮችን እያሳየን ያለ ሰው ቢኖር እሱ ነው። ናይስ ነው። ሌሎቻችሁም በእንደዚህ አይነት መልኩ ብትቀጥሉ በጣም ጸዴ ነው። ፍቅር መስበክና ጥላቻ መስበክ በጣም ይለያያል። ጥላቻ ስትሰብኩ መንገድ ላይ ስትሄዱ በሙሉ የሚያያችሁ ሰው እንትን የሚላችሁ ሰው በሙሉ የሚገላችሁ ይመስላችኋል። ጥላቻን ሲሰበክ አይምሯችሁ ላይ ጥላቻ ብቻ ሲሆን ሁሉም እንዳለ ሊያጠፋችሁ የሚፈልጉ ሰዎች እንዳለ ሁሉም ይመስሏችኋል። ስለ ፍቅር ስትሰብኩ ግን የሚጠላችሁን ሰው ራሱ መውደድ ትጀምራላችሁ። የሚጠላችሁን ሰው ኢቭን መውደድ ትጀምራላችሁ። በቃ ለዛ ነው በዚህ ልክ እኔም ስለ ጥላቻ መስበክ ትተን ስለ መውደድ፣ ስለ መዋደድ፣ ስለ መፈቃቀር እንስበክ እያልኩኝ ያለሁት። የምሬን ነው የምላችሁ። እሱ አብርሃም ከማንም ጋር መሆን ይችላል። አሁንም ከሄርሜላ ጋር ነው። ከሷ ጋር መሆን ይችላል፣ እንደፈለገ መሆን ይችላል። አይመለከተንም። ፍቅርንም ባይዘዌ ፍቅር በጣም ትልቅ ጭንቅላት፣ በጣም አሳቢ፣ በጣም ስማርት ማይንድ ያላት ልጅ ናት። በጣም ስማርት ማይንድ ያላት ልጅ ናት። እኔ በዚህ ሁሉ መከራ ውስጥ በዚህ ሁሉ ነገር ውስጥ ሆና ነገሮችን በቃ አይደለ ከጎኗ ያለችን አንድ እህት አንድ ወዳጅ እንዳትጎዳባት የሆነ ነገር እንዳትልባት የሆነ የሴት ልጅ መሰበር ተሰምቷት ያን ነገር ለማስተካከል በጣም 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 ብዙ ርቀት ሄደች ልጅ ናት እና በዚህ አጋጣሚ ቴንክ ዩ ሶ ማች ለማለት ፈልጋለሁ ፍቅርን። እሷም ያለችኝ ነገር ቢኖር እኔ ብዙ ነገሮችን አይቻለሁ፣ ብዙ ነገር ደርሶብኛል፣ ብዙ ነገር ተሰቃይቻለሁ፣ ብዙ ነገር ያ ነገር ግን ዛሬ እንዲደገም ስለማልፈልግ በዛ ላይ በማቃት የቅርቤ በሆነች ሰው ላይ ያ ነገር እንዲደገም ባለመፈለጌ ይህንን ነገር ለማስቆም
ብዙ ሀሳቦችን ጭሬ ሩታን ሁላ እንደዚህ አድርጊ እያልኩኝ ሳወራ የነበረው እኔ ነኝ ብላኛለች። አስባችሁታል? ለማንኛውም አሁን ደስታ እያወራኝ ነበረ። ብዙ ነገሮችን ከደስታ ጋር ተነጋግረናል። ከዚህ በኋላ ሩታ የምትጎዳበት ምንም አይነት መንገድ የለም። ምንም አይነት ሚንስ የለም። ምንም አይነት ወይ የለም። ምንም አይነት እንትን የለም። እሷን እንጎዳለን የሆነ ነገር እናደርጋለን ብላችሁ የምታስቡ ሰዎች ካላችሁ በጣም ተበሳጩ። በጣም ይመማችሁ ጭንቅላታችሁን። ከፈለጋችሁ ሚንሰራችሁ እንደገና ደግሞ ወደ ቡታጅራ ወደ ተገዛላት ምናልባትም ቤት ታውቃላችሁ። ከዚህ በፊት ደስታ ያመቻቸውም ነገር ነበረ። ከዛ በተጨማሪ ደግሞ ወደ ፋሚሊ የምትመለስ ከሆነ ደግሞ እና ባዬም እነ እድጊም ሁሉም እነ እድጊም እና ባዬም ሁሉም ሰው ባለው ነገር ከመጣ ችግር የለውም፣ አክሰፕት እናረጋታለን። ምንም ነገር ምንትን የሚል ነገር የለም። እያንዳንዱን ነገር በነቂስ ተከታትለን ያለውን ነገር አጀስት አድርገን አስተካክለን ምንም እሷን የሚደብራት ምንም እሷን የምትጎዳበት ምንም እሷን ጭቅጭቅ ውስጥ ምንም የምትገባበት ነገር የለም ተብሏል። ከዛ በተጨማሪ ደግሞ ጥበቃ የሚያስፈልግ ኢቭን እንኳን አንዳንድ ሰዎች በፊት እዚህ የሚላችሁ ከሆነ ቤት ድረስ ሰዎች እየገቡ እየረበሹ እየበጠበጡ ውካታ በጣም የሚያስጠሉ ነገሮችን ሲያደርጉ የነበሩ ሰዎች እንደነበሩ ታውቃላችሁ። የዛን ቡታጅራ በነበርን ሰዓት እዛ የሩታ ፋሚሊ ጋር በነበርን ሰዓት ብዙ ሰዎች ሲረብሹ፣ ብዙ ሰዎች ሲበጠብጡ፣ ብዙ ሰዎች ውካታ ሲፈጥሩ ቤት ድረስ ቤት ተገንጥሎ መግባት ጭምር ሲደረግ የነበረውን ሁኔታ ታውቃላችሁ ብዬ አስባለሁ ሩታ እዛ በነበረች ሰዓት። አሁን ግን ቤት አይደለም ተገንጥሎ ሊገባ በቤት በራፍ ራሱ ያለ ፍቃድ እንዲታለፍ የማይፈለግበት ታይም ላይ ደርሰናል። ዳኒም ብትሆን በነገራችን ላይ እንደዚህ አሁንም ቤቷን የሩታን ቤት ገንጥለህ የገባኸው ወንድ አለመኖሩን አውቀህ ነው። ቤት ውስጥ ሌላ ማንም የለም፣ ማንም እንትን የለም፣ ማንም ከኔ ጋር የሚከራከር የሚጨቃጨቅ አምባጓሮ የሚፈጥር ሰው የለም ብለህ ስላሰበህ ነው እንጂ የሆነ ሰው አለ። የሆነ ሰው እንደዚህ ያደርገኛል ብለህ ብታስብ ኖሮ አትገባም ነበረ ትላንትና። ለማንኛውም አሁንም ቢሆን ሩታ ወደ ፈለገችበት መሄድ ትችላለች። ማንም ሰው ሊያስቆማት አይችልም። ማንም ሰው ወደ ፈለገችበት ከፈለገች አውሮፓ ከፈለገች ፋሚሊ ጋር ከፈለገች ትሄድ ትችላለች። እየተሰበሰባችሁ እየመጣችሁ ልጅቷን ከምትሄድበት ነገር አታደናቅፏት። በቃ ልጇን ለማሳደግ ከዚህ የተሻለ ቦታ ማገኛለሁ እዛ መኖር ፈልጋለሁ ብላ ካለች መብቷ ነው። የፈለገችበት መሄድ ትችላለች። የፈለገችበት ማንም ይከለክላት? ማንም ይከለክላት? ልጄ ይላል አብርሃም። እንዴ ከዚህ በፊት ሉሌ ጠፋ ሲባል መቼ እንደሷ ተንገብግቦ መቼ እያለቀሰ መቼ ከእምባው ዱብ እምባ ካይኑ ዱብ እያለ ልጄ እያለ የፈለገውን ነው። ልጅ እኮ ሲጠፋ በየትኛውም አይነት ሚንስ እኮ ይጨንቃል፣ ይጠባችኋል፣ የምትገቡበት የምትሆኑት ነገር ምናምን ማለት ታጣላችሁ እኮ። እሱ ግን እንደዚህ አይነት ስሜት አይደለም በጊዜው እየተሰማኝ ነበረው። የባሰ ፕራንክ ልታረጊኝ ነው የሆነ ነገር እንደዚህ ያስበሽ የሆነ ነገር እንደዚህ አድርገሽ የሆነ ነገር እንደዚህ አድርገሽ ምንም ያደረገችው ነገር የለም በነገራችን ላይ ምንም። አሁንም ቢሆን ከህይወቴ ውጡልኝ አለች እኮ። ከህይወቴ ውጡልኝ፣ እኔም የራሴን ህይወት ልምራ፣ እናንተም የራሳችሁን ህይወት ምሩ። ግን እኔ ምኖርለት አንድ ልጄ ስለሆነ ልጄን ተውልኝና እናንተ እንደፈለጋችሁ መሆን ትችላላችሁ። ባርቁበት፣ እንደፈለጋችሁ ማለት ነው። ቤቱንም ከፈለጋችሁ ውሰዱት፣ እየኖርኩበት ያለው ግን ከልጄ ብዙ ሳክሪፋይ፣ ብዙ ስቃይ፣ ብዙ ነገር የከፈልኩበት ነው። እሱን ማጣት አልፈልግም ነው ያለችው ሩታ። የሚገባችሁ ከሆነ 150 ጊዜ ነግሬያችኋለሁ። ይግባችሁ በቃ ተውላት። ልጅም ካስፈለገው ሄርሜላ ብለሃል፣ ከሄርሜላ መውለድ ይችላል። አብርሃም ከፈለገው ሰው ጋር መውለድ ይችላል። በቃ ግን እቺ ልጅ ከነ ልጇ ተዋትና ወደ ፈለገችበት ትሂድ። ይሄ ነው የመጨረሻና የመጨረሻ ማስጠንቀቂያ። ከዛሬ በኋላ ዳኒም ሆነ ማንም አንድ ሰው ሩታ ጋር መጥቶ የምትሄድበትን ነገር አደናቅፋለሁ የሆነ ነገር አድርጋለሁ ቢል በሽመል እግራችሁን ሰብሬ ነው ማስቀምጣችሁ። እያንዳንዳችሁ ከዚህ በፊት የነበረውን ነገር ካሜራ አጥፍቼ ማን እንደመታሁኝ ማን ስርዓታችሁን እንዳስያዝኩኝ ታውቃላችሁ። ያን ነገር ሳልደግም በፊት ስርዓታችሁን ያዙ። ዳኒም ተረጋጋ፣ ብዙ ነገሮችን አስተካከል። ከጀርባ ያሉት ሰዎች እንደተስተካከሉት አንተም ተስተካከል። ይሄ ነው የመጨረሻ ማስጠንቀቂያ። ይሄንን ቪዲዮ ድምጹንም ቅድም እንደሰማኸው ተስፋ አደርጋለሁኝ።